ልጥበስ ብትል አንተ ማን ነው አንቺ መኪና ሳይኖረ ወንድ ነኝ ይቀጣል ይፈልኩ ቺቂቢያም ኮረዳ I'm fucking sure you know what I'm going to do you know what I'm going to do nice english somehow the next 2 weeks ማለት ነው መኪና አቆምና ታቆማለህ ታክሲ ጀምር ግም ለግም አብራሃዝ ገብ አለች this going to be a challenge እግረኛ ሆኖ እግር ብላ አልኩ እግረኛ ሆኖ ቺቂ ታብሳል That's enough internet for me today. I am going to wash myself with holy water to get rid of all this stupid. በጣም የሚገርም ነገር ልነግራችሁ ነው። እሺ ሽንት ቤት ልገባ ነው። ከ3 ደቂቃ በኋላ ጸልዩልኝ እሺ። ያዘሽ እንዳጅ ከቤት ትወጫለሽ። እኔ አንድ 3 ቀን ተቀመጥኩና ስወጣ ሙሉ ከተማው ውጪ ነው በቃ እንዳለ። ከዛን ጊዜ ጀምሮ ቡናችን ባክሽ አንቺ ወሬ አታስወሪኝ። እኔ ሽንት ቤት ሲሸተኝ ራሴን ያጥወለውለኛል፣ ያዞረኛል፣ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ ይለኛል። አንቺ ረፍትኝ እንዴ ምን ያረጋግጭ ነው እንደዛ ነው ቪዲዮ አትምልት The day has gone I'm still all alone How could it be You're not here with me You never say goodbye Someone tell me why Did you have to go I leave my world so cold አንድነት ስማው ሙዚቃውን እሺ በደንብ ለሱ ትበላለህ ራብ ይሰማሃል እውነት ሸት 100% ሆነን አጨብጭበል ኢትዮጵያ ከምትባል ከተማ ብትወጣ ብን ብለህ ብትጠፋ ደስ ይላል። ሰሞኑን ያሰብኩት ከውጭ ሀገር ነው መጣሁት አሁን ገና ግን ልጠፋ ያሰብኩ ነው አጨብጭበል ውጤቴን እኮ አየሁት። እሺ እኔ አንበሳ ስንት አመጣህ ታዲያ? 100 ነው ያመጣሁት። እሰይ የኔ ጀግና ምን ትምህርት ነው 100 ያመጣኸው? አይ አጠቃላይ ነው 100 ያመጣሁት። አረረረ ነቅነቀህ ነው ያወደቅከው። አረ ገና እኮ ማለፊያ አልተነገረም። ጭራሽ 100 አምጥተህ ማለፊያም ትጠብቃለህ። ለማንኛውም እኔ አሁን የተሳልኩትን ስለት ላደርስ ነው። ምን ነበር የተሳልከው? ልጄ ካለፈም ከወደቀም በጋርዳለው ብዬ ተስዬ ነበር። እንዴት ታዲያ ወድቄልኩ የታለ የገዛው በግ? የማርደው የገዛውትን በግ ሳይሆን የወለድኩትን በግ ነው። የወለድኩት በግ? አዎ በጌ። እንዴ ለምን አይነን ቢላ ምትለው? ያዙልኝ ይመስ Who are you? ስሜታዊ ላለመሆን ሞክራለሁ። ጉድ ሞርኒንግ ተማሪዎች ጉድ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ ጉድ ናይት ዩር ፌቨራይት ቲቸር ማትስ አስተማሪ መጥቻለሁ። አልሞትኩም በህይወት አለው። ገና ለገና ቀረ ተብሎ ፓርቲ ክላስ ውስጥ ሊዘጋጅ እንደነበር ደርሼበታለሁ። ሞተ ተብሎ ንፍሮ ሊበላ ንፍሮ ልቀቂ እኔ ማትስ አስተማሪ አለሁ። አልሞትኩም መጥቻለሁ አስተምርሻለሁ። ወደ ፈተና ኮሬክሽን ከመሄዴ በፊት አንድ መልእክት አለኝ። እሱ መልእክት እናዳምጣለን። የፊታችን ቅዳሜና እሁድ ማለትም ጥር 20 እና 21 ኤም አልትራ ኤጁኬሽናል ኮንሰልታንሲ በወዳጅነት ፓርክ ለእናንተ ለተማሪዎች የሚሆን ኢቨንት እና ፌስቲቫል አዘጋጅቶ ይጠብቃቸዋል። ሄሎ አቴንሽን ፎከስ። ወደዚህ ኢቨንቱ ወይም ፌስቲቫሉ ምንድን ነው ካላችሁኝ፣ እናንተ ተማሪዎች በራሳችሁ ውጭ ሀገር ሄዳችሁ ስኮላርሺፕ እንዴት አድርጋችሁ አፕላይ ማድረግ እንደምችሉ ጋይድላይን ያሳያችኋል ማለት ነው። ተገብተናል። አቤኔዘር ሄሎ ፎከስ ወደዚህ። ለምሳሌ ተማሪ ሊዲያ፣ አንቺ ቸኮሌት በእንጀራ የመሰልሽ ልጅ ላስት ማድረግ ነበር ትምህርትሽን ውጭ ሀገር ሄደሽ መከታተል ትፈልግ የለ ይሄው ኤማትራ ጋይድላይን ያደርግሻል ማለት ነው ስኮላርሺፕሽን። ተገብተናል። አዎ እዚህ ኢቨንት ላይ እንግዲህ ሀገራችን ውስጥ አሉ የተባሉ ዩኒቨርሲቲዎች ይገኛሉ።
እንግዲህ ሼር እናደርጋለን ማለት ተጋብተናል። እያዳመጣችሁ ነው። ተጋብተናል። በጣም አሪፍ። ስለዚህ የፊታችን ቅዳሜና እሑድ ጥር 20 እና 21 በወዳጅነት ፓርክ ሁላችንም እዛው እንገናኝ። each other together we die together ትርጉም ማንም እንዳይቀር። አንተና ሶድሎ